ለራሱ የሚኖር ሰው በረፍት ማጣትና ባለመረጋጋት የተሞላ ነው ይላሉ። A man who lives for himself is a man full of unrest ይላሉ። እኔ ብቻ እንደሚል ሰው ያለ ረፍት የሌለው ሰው የለም። ያን ኮሽ ባለ ቁጥር ክብሩ የተነካ ይመስለዋል። ሰው የሚናገረውን የሚያደርገውን ነገር ሁሉ ከራሱ ክብር ከራሱ ስሜት ጋር ነው የሚያየው። እንዴት ነው አላከበሩኝም እንዴ አልሰሙኝም እንዴ እንደዚህ ያሉ እያለ ሲጨነቅ ነው የሚኖረው። ብዙ ሰዎች ገና በስሜት የሆነ ነገር ውስጥ ይገቡና እግዚአብሔርን ሳይጠይቁ ከዛ በኋላ እግዚአብሔርን ደግሞ የችግራቸው ገፈት ቀማሽ ወይም የችግራቸው ምክንያት ያደርጉታል። አይ እግዚአብሔር እንዲህ ያለ ነገር ውስጥ ገባ ምን ሆነ ነው ይላሉ። እንደ እግዚአብሔር አስገድዶ አያደርግም። እና እንደው በትናንሹ ነገር እስኪ ሌላውን ለማስቀደም እንሞክር። እስኪ እንደው በትናንሾቹ እንኳን ከባድ ባልሆኑት ሌሎቹ ትልልቆቹ ባደረጉት እንኳን ባይሆን እስኪ አሁን መኪና የምትነዱ ሰዎች እስኪ እግረኛ አስቀድሙ። እስኪ እንደው መቼም ከእግረኛው አትዘገዩም አይደለም? ባልና ሚስት እስኪ የኔ መብት እኔ ልከበር እኔ አንበል፣ እስኪ ሌላውን እንበል። እስኪ ሌላውን እናስቀድም። እኔ ልከበር ከሚል እስኪ ሌላውን ላክብር እንበል። እኔ ልሰማ ከምን እስኪ ሌላውን ልስማ እንበል። እኔን ተረዱኝ ከምንል እስኪኛ ሌላውን ለመረዳት እናስቀድም። አንድ ቅዱስ እንደዛ ብሏል። አቤቱ አምላኬ ሆይ እኔ ሌሎችን እንዳከበር እንጂ እኔ መከበርን እንዳልፈልግ፣ እኔ ሌሎችን እንድወድ እንጂ መወደድን እንዳልፈልግ፣ እኔ ሌሎችን እንድረዳ አንደርስታንድ እንዳደርግ እንጂ እኔን እንዲረዱኝ እንዳልፈልግ አድርገኝ ብሏል። በእውነቱ እውነት የኛ ድርሻ እኮ እንደዛ ነበር መሆን ያለበት። እኛ ለሌላው ብንጨነቅ ለኛ የሚጨነቅ ደግሞ እግዚአብሔር ያዛል። እኔም ለኔ ስል ያም ለኔ ሲል በቃ ለሙታ ይዞ አለቀ። እንደ ፍራክሽን ልንጠፋፋ እኮ ነው። የብዙ ጭንቀቶቻችን መንስኤ እኮ ራሳችንን ለማስቀደም፣ ለማስከበር፣ ለማሰማት እንደዚህ ያሉ ጭንቀቶቻችን እኮ ናቸው። እነዚህ ሌላው ሰው ደግሞ የራሱ መንገድ ስላለው በምንፈልገው ልክ ላይ ሆኑልን ስለሚችሉ እንበሳጫለን፣ እናዝናለን፣ እንጣላለን፣ ብዙ ነገሮች ይመጣሉ። በአንጻሩ ለሌላው የሚኖር ራሱን አሳልፎ እስከ መስጠት ድረስ ሌላውን የሚያስቀድም በእውነተኛ ሰላም የሚኖር ሰው እሱ ነው።